ሰላም እንዴት ናችሁ? በዚህ ቪዲዮ የምናየው how to maintain customer in P3 accounting ነው። P3 accounting ላይ ከስተመሮቻችን እንዴት እናስገባለን የሚለው እናያለን ማለት ነው። ሜንቴን ትገባላችሁ፣ ከስተመር የሚለውን ትመርጣላችሁ ማለት ነው። ከስተመር የሚለውን ከነካችሁ በኋላ ይሄን የመሰለው ዊንዶ ይከፈትላችኋል ማለት ነው። እዚህ ጋር ስትመጡ ከስተመር የተለያዩ ፎርማቶችን ታያላችሁ። ከስተመር አይዲ፣ ኔም፣ እዚህ ጋር ጀነራል ኮንታክት አድሬስ የሚለው እነሱን መሙላት ነው ማለት ነው። እዚህ ጋር በአካውንቲንግ ሙሉ ይሄ ፎርሙ አለ። ነገር ግን ሪኳየርመንቶቹ ዋናዎቹ ምኖች ማስገባት አለብን የሚለውን መለየት ነው። የመጀመሪያ ማስገባት ነው አይዲ፣ ኔም ኤንድ እዚህ ጋር ሴልስ ኢንፎርሜሽን የሚለው ጋር መጣችሁ ጂኤል ሴልስ ካውንት የሚላል። እነዚህ ሶስቱ ሁሌም መመዝገብ ያለባቸው ግዴታ ናቸው ማለት ነው። ሌሎቹ እንደ አስፈላጊነቱ ኦፕሽናል ናቸው፣ ወይም ደግሞ ብንመዘግባቸውም ባንመዘግባቸውም ያን ያክል ስራችን ላይ ምን አይፈጥሩም፣ ተጽዕኖ ላይ አይፈጥሩብን ይችላሉ ማለት ነው። ኦኬ እንጀምር። ከስተመር ላይ ስንመጣ ያው ከስተመር አይዲያችሁ መስጠት ነው። እዚህ ጋር ስትመጡ የከስተመራችሁን ስም ምን ማድረግ ነው መስጠት ነው ማለት ነው። ሌላ እዚህ ጋር ሴልስ ኢንፎርሜሽን ከመጣችሁ እዚህ ጋር ሴልስ አካውንት ጂኤል ሴልስ ካውንት ምትላለች። ጂኤል ሴልስ ካውንት እሷ ላይ ስትመጡ እዚህ ጋር ትመጡና ማንም መምረጥ ነው። እዚህ ጋር ሴልስ የሚለውን ቻርት ኦፍ አካውንታችሁ ላይ ትመርጡለታላችሁ ማለት ነው። አሁን ከፈለጋችሁ ሴቭ ኤንድ ኒው ማለት ትችላላችሁ። አድራሻው ምናምን ከመሙላት ከፈለጋችሁ እዚህ ጋር ትመጣላችሁ። ሲቲ መሙላት ትችላላችሁ። ሲቲ፣ ካንትሪ፣ እነዚህ ነገሮችን ከስተመር ታይፕ ከስተመር ታይፕ የምንላቸው ሪቴይለር፣ መርቸንዳይዘር፣ ማኑፋክቸሪንግ፣ ሆልሴለር የምንላቸው ናቸው። የእናንተ ገዝቶ ሻጭ ነው፣ ቸርቻሪ ነው፣ አገልግሎት ሰጪ ነው፣ አምራች ነው ወይ የእናንተ ከስተመር የሚለውን ነገር ለይታችሁ የምትይዙበት ነው። እዚህ ጋር ስንመጣ ደግሞ ቴሌፎን አለ፣ የከስተመራችሁ ስልክ ቁጥርን የምትይዙበት ነው ማለት ነው። ስልክ ማስገባት ትችላላችሁ። በዚህ መልኩ ትሞላላችሁ ማለት። ከዚህ ከሞላችሁ በኋላ ምን ማለት ነው ሴቭ ኤንድ ኒው ነው ማለት ነው። ሴቭ ኤንድ ኒው እንላለን ማለት ነው። ሌላ ይሄን ካረግን በኋላ ይሄ ከስተመር በዚህ መልኩ ከመዘገቡ በኋላ how to maintain ከስተመር ባላንስ፣ የደንበኞቻችሁን ባላንስ እንዴት እናስገባለን፣ ደንበኞቻችን ከዚህ በፊት እየተካሄደ ከሆነ ዱቤ ቢኖርባቸው ያን ባላንስ እንዴት እናስገባዋለን የሚለው ነው። ይህን ባላንስ ለማስገባት እዚህ ጋር ሂስቶሪ የምትላለች፣ ሂስቶሪ ትነካላችሁ። ከስተመር ቢግኒንግ ባላንስ ላለች፣ እዚህ ጋር ከስተመር ቢግኒንግ ባላንስ። እዚህ ጋር ስትመጡ ከስተመር ቢግኒንግ ባላንስ ስትነኩ ይሄ ይመጣላችኋል። እዚህ ጋር እኔ ለየትኛው ነው ባላንስ ማስገባት ያለብኝ ነው። ለምሳሌ ሀበሻና አቶ ሲራጅ የሚለው ባላንስ አላቸው፣ ለቡና ነው ማስገባት የፈለጉት ማለት። ስለዚህ ቡና ፒኤልሲ የሚለው ላይ ነካለሁ፣ እዚህ ጋር ነካለሁ ማለት ነው። ኢንቮይስ ነምበር እቺ የደረሰኝ ቁጥር ነው፣ ከዚህ በፊት የሸጥንበት ነው። 065 ቢሆን 067 ዴት ስታስገቡ ቤዝድ ኦን አሜሪካን ስታንዳርድ ነው ማለት ነው። የአሜሪካን ስታንዳርድ ስንል መንስ ዴት ኤንድ ይር ማለት ነው። መጀመሪያ ወር ይገባል፣ ከዛ ቀን፣ ከዛ አመት ነው የሚገባ ማለት ነው። አለዛ ሲስተሙ አይቀበላችሁ ወይም የተሳሳተ ዳታ ሊያደርግባችሁ ይችላል ማለት ነው። አማውንት 5000 ማለት ነው። እዚህ ጋር ስትመጡ አማውንት ታስገባችሁ በኋላ እዚህ ጋር ኤአር ምትላለች፣ አካውንት ሪሲቨብል ማለት ነው። እዚህ ጋር መጣችሁ እዚህ ጋር ሲስተም ላይ ምን መምረጥ ነው አካውንት ሪሲቨብል። ስለዚህ ኦልሬዲ አሁን ከስተመር ባላንስ በዚህ መልኩ እናስገባለን፣ ሴቭ እንላለን ማለት ነው። ስለዚህ በዚህ መልኩ ከስተመሮቻችንን ምን እናደርጋለን እንመዘግባለን ማለት ነው። ስለዚህ ከስተመር ማስገባት በጣም ቀላል ነው። እዚህ ጋር አይዲያችሁን እና ማስገባት ነው ማለት ነው። አሁን እንደሰራ ነው ማለት ነው። እዚህ ጋር እንደምታዩት ከስተመር ሀበሻ ፒኤልሲ የሚለው ከስተመር ኔማ አይዲ ያለው። እዚህ ጋር ስትመጡ ስልክ ቁጥር፣ አድራሻው እንደምታዩት ነው። ሂስቶሪ ላይ ባላንስ ስንት አለ 30,000። ሌሎች ባላንሶች ቢኖሩት እዚህ ጋር ያሳያችሁ ነበረ። ሌሎች ከስተመሮቻችን እንደዚህ ኔክስት ያላችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እያንዳንዱ 20,000 አለው። አሁን ያስገባ ነው ቡና ፒኤልሲ የሚለው ስንት አለው ዲሴምበር 2024 ላይ ስንት 5,000 ማለት ነው። ሌላ እዚሁ ላይ አሁን ማወቅ ያለባችሁ ምንድነው how to active and inactive ከስተመር ዶንት ዲሊት። ካስገባችሁ በኋላ አንዴ ከስተመር ዲሊት ማድረግ ሞር አይፈቀድም። ምክንያቱም ከዚህ በፊት ደንበኛችሁ ጋር ገበይታችሁ ከሆነ ምደልቱት ከሆነ ከሲስተማችሁ ይጠፋል። ያ ማለት የባለፈው ትራንዛክሽናችሁ የባለፈው ሲስተማችሁ ላይ ይበላሻል። ስለዚህ ምን አናረግም አንደልንም። ከስተመሩ ከኛ ሂሳብ ላይ እንዳይንቀሳቀስ ዱቤውን ካልከፈለ ምናምን ምን እናረጋዋለን ኢንአክቲቭ እናረጋዋለን። ኢንአክቲቭ ማድረግ የምትፈልጉት ከስተመር እዚህ ጋር እንደምታዩት ኢንአክቲቭ
የምትላለች ኢንአክቲቭ ትሏታላችሁ ማለት ነው። አክቲቭ ኦር ኢንአክቲቭ። ባዶ ካረጋችሁት አክቲቭ ነው። ቲክ ካረጋችሁት ኢንአክቲቭ አድርጋችሁታል። ስለዚህ ይሄ ደንበኛ ከእናንተ ሲስተም ላይ መግዛትም ምንም ነገር ማንቀሳቀስ አይችልም ማለት ነው። ስለዚህ በምትፈልጉ ሰዓት ኢንአክቲቭ ታደርጉለታላችሁ ማለት ነው። ስለዚህ በዚህ መልኩ ከስተመሮቻችን እንመዘግባለን። የመጀመሪያው እንዴት እንመዘግባለን ነው። ሁለተኛ ምንድን ያየ ነው ባላንስ እንዴት እናስገባለን። ሶስተኛ እንዴት አክቲቭ ኤንድ ኢንአክቲቭ እናደርጋለን ማለት ነው። ይሄ ሙሉ ማድረግ ከቻላችሁ ደንበኛችሁን በቀላሉ ሲስተማችሁ ላይ ምን ማድረግ ይችላላችሁ መቆጣጠር ይችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሰላም ቆዩ።